ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። የኢትዮጵያ የመጀመሪያው የሂፕሆፕ አርቲስት እንደሆነ የሚነገርለት ሳምፎድ ከ14 ዓመታት የባህር ማዶ ቆይታ ወደ ኢትዮጵያ መግባቱ ተመልክተናል በትላንትናው ዕለት። ይህንን ተከትሎ አድናቂውና አፍቃሪዎቹ መልእክታቸውን እያስተላለፉ ከዚህ ባሻገር ደግሞ ወዳጃቸውና የሚያደንቁትን ሳምፎድን ለማግኘት እየተረባረቡ ይገኛል። ይህንን ተከትሎ በዛሬው ዕለት ድንቅ የሆነ የማህበራዊ ሚዲያ ጉዳይ ተሰምቷል። የመጀመሪያው የሂፕሆፕ አርቲስት ሳምፎድ ከአድናቂው ከአፍቃሪው ዳናይት መክብብ ጋር መገናኘታቸው እየተነገረ ይገኛል። ጉዳዩም እጅግ አስገርመዋል። ከዚህ ባሻገር ከቀናት በፊት አነጋጋሪ የሆነ ቪዲዮ በቲክቶክ ገጿ ላይ ያጋራችው የሃሽታግ ታይም ተወዳጅ ጋዜጠኛ የነበረችው ዳናይት መክብብ ስለ ፍቅር አብቅቷል፣ ሰልችቶኛል፣ አስታራቂም ሰልችቶታል፣ በቅቶኛል የፍቅር ህይወት የሚል ሙዚቃ ላይ ስሜቷን ለተመልካቾች ለወዳጆቿ ማጋራቷ የማይዘነጋ ነው። ይህንን ተከትሎ ልቧን ሊሽርላት የሚችልና ያበቃውን አከተመ ያለችውን የፍቅር ጉዳይም ዳግም የሚያስጀምራት አዲስ ጥንድ ትፈልግ ይሆን የሚሉ ጥያቄዎችም በስፋት ሲነሱ ነበር። ከዚህ በኋላስ ሳምፎድ ይህንን የተጎዳ ልቧን እንዲያገግምና ዳግም በፍቅር ዓለም መክነፍ እንድትችል ያስችላታል የሚሉ ጥያቄዎችም ሲሰነዘሩ ቆይቷል። ከዚህ ቀደም ዳናይት መክብብ በቃለመጠይቆቿ ላይ የፍቅር ህይወቷን የመጀመሪያ ክራሿን ጥያቄዎች ሲሰነዘሩላት ከአንደበቷ የማይጠፋው የሂፕሆፕ አርቲስት ወይ ሳምፎድ ስም ነበረ። በመጨረሻ ተገናኙ። ምን ተፈጠረ? እስከ ቪዲዮ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ ሙሉ መረጃ ማድመጥ ትችላላችሁ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳዘነጉ። ቀጥታ ወደ መረጃው እናልፋለን። አርቲስቶቻችን በማህበራዊ ሚዲያ ላይ በሚኖራቸው ቆይታ ከሚነሱላቸው ጥያቄዎች መካከል አንዱ ሴሌብሪቲ ክራሻችሁ ማን ነው የሚለው ነው። ወይም ደግሞ በእውቅናው ዓለም ካሉ ተወዳጅ ሰዎች መካከል በልጅነት በፍቅር የተመኛችሁትና የምታደንቁት የምትወዱት ሰው የትኛው ነው የሚል ጥያቄ ይነሳል። የሴሌብሪቲ ክራሽሽ ማን ነው? ወይም ማን ነው? ሳምፎድ እና አሁን ለምን ታሽ? ድሮ ልጅ እያለሁ ነው። እሱ ነው የኔም ነበር። ልጅነት ነው ያይን ፍቅር እኮ በማንኛውም እድሜ። ሳምፎድ በተደጋጋሚ የእንስት አርቲስቶች ምርጫ እንደሆነ የሚነገርለት ሳምፎድ የሚለው ስም ከበርካታ አርቲስቶች ይሰማል። በተለይም ደግሞ ሙዚቀኞች፣ የፕሮግራም ዝግጅት አቅራቢዎችና ተዋናዮችም በተደጋጋሚ የኢትዮጵያ መጀመሪያ የሂፕሆፕ አርቲስት እንደሆነ የሚነገርለትን ሳምፎድን የመጨረሻ የመጀመሪያም የሴሌብሪቲ ክራሻቸው እንደሆነ ለማህበራዊ ሚዲያ ጥያቄ ምላሽን ይሰጣሉ። በዚህ ጉዳይ ላይ በተደጋጋሚ የዚህን ዕውቀት ተወዳጅ አርቲስት ስም የጠሩት ቬሮኒካ አዳነ እንዲሁም ደግሞ የሃሽታግ ታይም የቃና ፈርጥ የሆነችው ዳናይት መክብብ ናት። ቬሮኒካ አዳነ በተደጋጋሚ በዚህ ጉዳይ ላይ ጥያቄ ሲሰነዘርላት በሳምፎድ ልክ በልጅነት በፍቅር ያየችውና በፍቅር የተመኘችው ወንድ እንደሌለ ትናገራለች። ዳናይት መክብብ ግን ለየት ባለመንገድ ነው ይህን ሰው ከሴሌብሪቲ ክራሽነት ባለፈ በፍቅርም እንደምትመኘውና አንዳንድ የቅርብ ወዳጆቿ እስካሁን በብቸኝነት ሕይወት የመግፋቷን ምክንያት ይሁ የሂፕሆፕ አርቲስት ጉዳይ ሳይሆን እንዳልቀረ ይናገራሉ። በተደጋጋሚም በሳምፎድ ጉዳይ ላይ ምላሾችን ስትሰጥ ተመልክተናታል። ዳናይት መክብብ ከህዝብ ጋር በጥቂት ስራዎች በጥቂት ጊዜ ከተዋወቁ ኢትዮጵያውያንና አሁን ላይ በእውቅና ማማ ከሚገኙ እንስት አርቲስቶች መካከል አንዷ ናት። የቃና ቴሌቪዥንን ጅማሮ ተከትሎ ሃሽታግ ታይም የሚል የራሷ ቃና ዘውግ ያለው በኢትዮጵያም ከዚህ ቀደም ያልተሞከረ ይዘትን ይዛ የመጣችበት የጋዜጠኝነት ሙያን ጥግ የሚያሳየችበት ዝግጅቷ ሲሆን በዚህ ዝግጅትም በጥቂት ጊዜ ውስጥ ፍልቅልቋና ሳቂቷ እጅግ ቆንጆ እንደሆነች የሚነገርላት ዳናይት መክብብ ተወዳጅነትን ማትረፍ ችላለች።
በቃና ቴሌቪዥን የነበራት ቆይታ ካበቃ በኋላም በበርካታ ግዙፍ ማስታወቂያዎችና ብራንድ አምባሳደሮች ላይ እየሰራች ትገኛለች። በዚህ ወቅትም በጥቂት ማስታወቂያዎች በርካታ ረብጣ ሚሊዮኖች ከሚከፈላቸው እንስት አርቲስቶች መካከል አንዷ መሆኗ ይነገርላታል። በኢንስታግራም ገጿ ከ1 ሚሊዮን በላይ ተከታይን ማፍራት የተቻለችው ዳናይት መክብብ ውዝግብ የማያጣው የፍቅር ሕይወት እንዳላት ይነገራል። ከዚህ ቀደም እጅግ አስነዋሪ የሆኑ ቪዲዮዎች ወጥተውባታል። ለቪዲዮቹ ምላሽ የማሰጠው ዳናይት መክብብ ባለፈ ሕይወቷ ልትቆጭና ያለፈ ሕይወቷን በማንሳት እሷን ለመጣል ለሚሞክሩትም እድልም ጊዜም ልትሰጥ ፈቃደኛ ለመሆኗን በቃለ መጠይቋ በተደጋጋሚ ታነሳለች። ከዚህ ባሻገር በቤተሰብ በቅርብ ወዳጆቿ በጥብቅ የሚነሳው የትዳር ጉዳይ ነው። ዳናይት መክብብ አሁንም የብቸኝነት ሕይወትን እየገፋች እንደምትገኝ ይታወቃል። በትዳር አልተጣመረችም። ነገር ግን በተደጋጋሚ ከፍቅር የዘለሉ ለትዳር እጅግ የተቃረቡና ቤተሰብ ልትመሰረትባቸው የምትችላቸው የፍቅር ሕይወቶች እንደነበሯት የተነገረ ሲሆን ነገር ግን መጨረሻቸው ጎጆ መቀለስ ሳይሆን መለያየት ሆኖ መጠናቀቃቸውን ተከትሎ ወደ ትዳር እንዳልገባችና ትዳርን እንደምትፈራ የቅርብ ወዳጆቿ ይገልጻሉ። ከዚህ ባሻገር ከዳናይት መክብብ ጋር ተያይዞ የሚነሳ አንድ ዕውቅ ድምፃዊ አለ። ተወዳጁ የሂፕሆፕ ሙዚቃ አርቲስት የሆነው ሳምቮድ በተደጋጋሚ ዳናይት መክብብ በተለያዩ ግዙፍ የቴሌቪዥን ጣቢያዎች በነበሯት ቃለ ምልልሶች ላይ የምታፈቅረውና ለመጀመሪያ ጊዜ በኢትዮጵያ የተመኘችው ወንድ አርቲስት ሙዚቀኛው ሳምቮድ እንደሆነ ትናገራለች። ሳምቮድ በዳናይት መክብብ መወደዱ የሚያስገርም አይደለም። በርካታ እንስት ኢትዮጵያውያን በተለይም ደግሞ የዘጠናዎቹ ፈርጥ ተወዳጅ አርቲስቶች እንስቶች በተደጋጋሚ የዚህን የሂፕሆፕ አርቲስት ሰው ስም ያነሳሉ። የመጀመሪያ ሴሌብሪቲ ክራሻቸው እንደሆነም ይናገራሉ። ከነዚህ ውስጥ አንዷ ነገር ግን የተለየ ቦታ የምትሰጠው እንደሆነች የሚነገርላት ዳናይት መክብብም በተደጋጋሚ በሱ ፍቅር እንደወደቀችና ልታገኘው እንደምትፈልግ በማህበራዊ ሚዲያዎች ላይ ስትገልጽ ቆይታለች። ከሰሞኑ የፈረንጆቹን አዲስ ዓመት ተከትሎ በኢትዮጵያ ለሙዚቃ ኮንሰርት የመጣው ሳምቮድ ከ14 ዓመታት በኋላ የአገሩን ምድር መርገጡ ይታወሳል። ያልጠበቀው ግሩም የሆነ አቀባበል እንደተደረገለትና ወዳጆቹን እንዳመሰገነ ከዚህ ባሻገር ለዓመታት ከተጠፋፋና ካላያቸው ወዳጆቹም ጋር በቅርብ እየተገናኘ የሚያሳዩ ምስሎች በማህበራዊ ሚዲያዎች በስፋት እየተሰራጩ ይገኛል። በተቃራኒው ዳናይት መክብብ ከሰሞኑ እጅግ አነጋጋሪና የበርካቶችን ቀልብ የገዛ አንድ ቪዲዮ አጋርታለች። በአንድ ሙዚቃ የልቧን የውስጧን የምትናገረው ዳናይት መክብብ አብቅቷል፣ አስታራቂም የኛን ጉዳይ ሰልችቷል፣ በቅቶኛል የሚል አንድ ሙዚቃ ላይ የውስጧን ስሜት እያጋራች ለተመልካቾችን ካችሁ ብላለች። ይህንን ተከትሎ በርካቶች ምናልባትም ያበቃው ከዚህ በኋላ ሊቀጥል አይችልም ያለችውን የፍቅር ሕይወት እንደ አዲስ ሊያስጀምራት የሚችለው ሰው አሁን ከ14 ዓመታት በኋላ የኢትዮጵያን ምድር የረገጠውና ከምንጊዜውም በላይ እጅግ የቀረባት የምትወደውና የምታደንቀው የእሷ የመጀመሪያው ሴሌብሪቲ ክራሽ ሳምቮድ ሊሆን ይችላል። ሁለቱ መገናኘት አለባቸው የሚሉ ሐሳቦችን እያነሱ ይገኛል። እጅግ የተጎዳውና በፍቅር በተደጋጋሚ ሊሳካለት ያልቻለውን የዳናይት መክብብ ልብ በመጨረሻ መማረክ የሚችለው ብቸኛውም ሰው ይኸው የሂፕሆፕ ሙዚቃ አርቲስት የሆነው ሳምቮድ ነው። ሁለቱ መገናኘት አለባቸው የሚሉ ሐሳቦችንም በማህበራዊ ሚዲያ ላይ እያሰራጩ ነው። በቀጣይ ሁለቱ ተወዳጅ አርቲስቶች ይገናኛሉ። እንዲሁም ዳናይት መክብብ ለዓመታት የነበረ ፍቅሯን ለተወዳጁ ድምፃዊ ታጋራለች። የሚጠበቅ ይሆናል። እኛ መረጃውን በዚህ መልኩ አደረስናችሁ።